ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ደም ግፊትን ለመቆጣጠር የሚጠቅሙ ጤናማ ምግቦችን በዝርዝርና እነማን እንደሆኑ ጥልቅ በሆነ መንገድ የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ ያደርጋችሁ ቪዲዮን ላይክ በማድረግ ጀምሩት። ሙሉ ቪዲዮ ማየት እንዳይዘነጉ። ወደ ቪዲዮ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦቻችንና ተከታታዮቻችን፣ እንኳን ወደ ቻናላችን በሰላም መጣችሁ። ይህ የእናንተ ጤናና ህይወት የተሰኘ የዩቲዩብ ቻናል ነው። በዛሬው ቪዲዮ ደም ግፊትን ለመቆጣጠር የሚጠቅሙ ጤናማ የሆኑ ምግቦችን በዝርዝር እናያለን። ደም ግፊታችን ከፍ ሲል በልብና በደም ስራችን ላይ ጫና ስለሚፈጥር ደም ግፊታችንን ለመቆጣጠር የሚጠቅሙ ጤናማ ምግቦችን መመገብ አስፈላጊ ነው። እነሆ እነዛ ምግቦችን በዝርዝር የምናይ ሲሆን ከታች የምዘረዝርላችሁ ምግቦች በመመገብ ወይም ደግሞ የአመጋገብ ስታይላችሁ ውስጥ በመክተት ጤናችሁን ብሎም ደግሞ የደም ግፊት መጠናችሁን መቆጣጠር ትችላላችሁ ማለት ነው። የደም ግፊታችንን ለመቆጣጠር ከሚረዱ ምግቦች መካከል የመጀመሪያውና አንደኛው አረንጓዴ ቅጠላማ አትክልቶች ናቸው። ከነዚህ መካከል ፒናች፣ ጎመን ብሎም ሌሎች እነዚህ አይነት ምግቦችን ወይም ደግሞ አረንጓዴ ቅጠል ያላቸው ምግቦች መመገብ ነው። እነዚህም ምግቦች በውስጣቸው ፖታሺየም የሚባል ንጥረ ምግቦችን ይይዛሉ። ይሄም ደግሞ የደም ግፊታችንን ለመቆጣጠር ይረዳናል። ስለሆነም እነዚህ ምግቦች የአመጋገብ ስታይላችን ውስጥ በመክተት የደም ግፊት መጠናችንን መቆጣጠር እንችላለን ማለት ነው። ብሎም ደግሞ ጤናማ መሆን እንችላለን ማለት ነው። የደም ግፊት መጠናችንን ለመቆጣጠር ከሚረዱ ምግቦች መካከል ሁለተኛው ደግሞ ፖታሲየም ያላቸው ምግቦች ናቸው። ፖታሲየም ያላቸው ምግቦች ተብሎ ከሚጠቀሱት መካከል የመጀመሪያዎቹ ድንች፣ ሙዝ፣ ባቄላ ብሎም ደግሞ ሌሎች አትክልቶች ናቸው። እነዚህም በውስጣቸው ፖታሲየም ይዛሉ። ፖታሲየም ደግሞ የሶዲየም መጠንን ለመቀነስ ይረዳናል። ስለሆነም እነዚህ አሁን ከላይ የዘረዘርናቸው ምግቦች በመመገብ የደም ግፊት መጠናችንን መቆጣጠር እንችላለን ማለት ነው። እናም ከላይ የዘረዘርኩላችሁ ምግቦች የዘውትር አመጋገብ ሂደታችሁ ውስጥ በመክተት ራሳችሁ ብሎም ደግሞ የደም ግፊታችሁን መቆጣጠር ትችላላችሁ ማለት ነው። የደም ግፊታችሁን ለመቆጣጠር ከሚረዱን የምግብ አይነቶች መካከል ሶስተኛው ደግሞ ሙሉ እህሎች ናቸው። ሙሉ እህሎች ተብለው ከሚጠቀሱት ደግሞ የመጀመሪያውና አንደኞቹ ኦትስ ብሎም ደግሞ ሙሉ ለሙሉ በስንዴ የተሰሩ ዳቦች፣ ሌሎቹ ሙሉ እህሎች ተብለው ከሚጠቀሱት መካከል እነዛ የአመጋገብ ስታይላችን ወይም ደግሞ የአመጋገብ ሂደታችን ውስጥ በማካተት ጤናማ የሆነ የአመጋገብ ሁኔታ መከተል እንችላለን ማለት ነው። ብሎም ደግሞ የደም ግፊት መጠናችንን መቆጣጠር እንችላለን ማለት ነው። ስለሆነም ሙሉ እህሎችን የአመጋገብ ስታይላችን ውስጥ በመጨመር ጤናችንን መጠበቅ እንችላለን ማለት ነው። የደም ግፊታችንን ለመቆጣጠር ከሚረዱ ምግቦች መካከል አራተኛው ደግሞ ዝቅተኛ የቅባት መጠን ያላቸው ወተትና የወተት ተዋጽኦዎች ናቸው። እነዚህም ዝቅተኛ የቅባት መጠን ያላቸው ወተትና የወተት ተዋጽኦ ተብሎ ከሚጠቀሱት መካከል እርጎ ብሎም ሌሎች በውስጣቸው ፖታሲየም የተባለ ንጥረ ምግብ ይይዛሉ። ይህም ንጥረ ምግብ የደም ግፊታችንን ለመቆጣጠር ከፍተኛ ሚና ይጫወታል። ስለሆነም ከላይ ጠቀስኩላችሁ ዝቅተኛ የቅባት መጠን ያላቸው ወተትና የወተት ተዋጽኦችን የአመጋገብ ስታይላችን ወይም ደግሞ የአመጋገብ ሂደታችን ውስጥ በመጨመር የደም ግፊት መጠናችን ብሎም ደግሞ ጤናማ የሆነ የአመጋገብ ስታይልን ወይም ዘዴን መከተል እንችላለን ማለት ነው። የደም ግፊታችንን ለመቆጣጠር ከሚረዱ ምግቦች መካከል አምስተኛው ደግሞ አሳና ጤናማ ፕሮቲኖች ናቸው። እነዚህም ጤናማ ፕሮቲን ተብለው ከሚጠቀሱት ምግቦች መካከል አሳ የመጀመሪያውና አንደኛው ሲሆን ባቄላ ብሎም ደግሞ ምስር ናቸው። እነዚያውን ከላይ ዘረዘርኩላችሁ እንደ ከፍተኛ የፕሮቲን ምንጭ ይታሰባሉ። ስለሆነም እነዚህን አሁን ከላይ ዘረዘርኩላችሁ ምግቦች የዘውትር የአመጋገብ ስታይላችሁ ውስጥ በማካተት የጥሩ የሆነ የአመጋገብ ስታይል መከተል ትችላላችሁ። ብሎም ደግሞ የደም ግፊት መጠናችሁ መቆጣጠር ትችላላችሁ ማለት ነው። ስለሆነም አሁን ከላይ ዘረዘርኩላችሁን ዘዴዎች በመጠቀም ጤናችሁን መጠበቅ ትችላላችሁ ማለት ነው። የደም ግፊት መጠናችንን ለመቆጣጠር የሚረዱ ምግቦች ከላይ በዝርዝር ያየን ሲሆን አሁን ደግሞ የደም ግፊት መጠናችንን ከፍ ሊያደርጉ የሚችሉ ነገሮችን የምናየው ይሆናል። ከነዚህም መካከል የጨው አጠቃቀማችን ነው። የምንመገበው ምግብ ውስጥ የምንጠቀመው የጨው መጠን በጣም ከፍ የሚል ከሆነ የደም ግፊታችንን ከፍ ያደርገዋል። ስለሆነ ብዙዎቻችሁ ልብ የማትሉትና ትኩረት የማትሰጡት ይሄን ጉዳይ ነው። ይሄንን የምትመገቡት ምግብ ውስጥ የጨው መጠኑ ከፍተኛ ሊሆን አይገባም። ከቻላችሁ ባዶ ወይም ደግሞ ጨው የሌለበት ምግብ ብትመገቡ አሪፍ ነው። ካልቻላችሁ ደግሞ የጨው መጠኑን ዝቅተኛ አድርጋችሁ መመገብ ነው ያለባችሁ። ብሎም ደግሞ የተቀነባበሩ ምግቦች ላይ ጨው የበዛባቸው ከሆነ ባትመገቡ ወይም ደግሞ ራሳችሁን ብትቆጥቡ
ይሻላል። ስለሆነም እነዚህ አሁን ከላይ ያልኩላችሁ ወይም ደግሞ የጠቀስኩትን የጨው አመጋገብ ሁኔታችሁን በመቆጠብ ወይም ደግሞ በመቀነስ የደም ግፊት መጠናችሁን መቆጣጠር ትችላላችሁ ማለት ነው። በአጠቃላይ የደም ግፊት መጠናችንን ለመቆጣጠር አትክልት፣ ፍራፍሬ፣ ሙሉ እህሎች እንደ ከፍተኛ የፕሮቲን ምንጭ የሚታሰቡት ምስር፣ ባቄላ፣ አሳ ብሎም ደግሞ ዝቅተኛ የቅባት መጠን ያላቸው ወተትና የወተት ተዋጽኦ በአጠቃላይ እነዚህ መመገብ እንዲሁም ደግሞ የአመጋገብ ስታይላችን ወይም ደግሞ የአመጋገብ ዘዴያችን የጨው መጠንን በመቀነስ ወይም ደግሞ በመተው የደም ግፊት መጠናችንን መቆጣጠር እንችላለን ማለት ነው። ነገር ግን ያለ ሐኪም ትዕዛዝ የደም ግፊት ካለበት ያለ ሐኪም ትዕዛዝ የደም ግፊት መድኃኒትን ማቆም ጭራሽ ልክ ያልሆነና ስህተት የሆነ ነገር ነው። ነገር ግን የደም ግፊት መጠናችንን ለመቆጣጠር ከላይ የዘረዘርኩላችሁ ምግቦች የአመጋገብ ስታይላችን ላይ ወይም ደግሞ የአመጋገብ ሂደታችን ላይ በመጠቀም የደም ግፊት መጠናችንን መቆጣጠር እንችላለን ማለት ነው። ብሎም ደግሞ ጤናማ የሆነ የአመጋገብ ዘዴን መከተል እንችላለን ማለት ነው። በስተመጨረሻም የዛሬ ቪዲዮ ይህን ይመስላል። ቪዲዮ እንደምትወዱት ምንም ጥርጥር የለኝም። ቪዲዮን ከወደዳችሁ ላይክ በማድረግ ለወዳጅ ዘመዶ ያጋሩ ወይም ደግሞ ሼር ያድርጉልን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ያደረጋችሁ በሌላ ቪዲዮ እስክንገናኝ ጤናችሁ ይብዛልኝ። ደህና ሁኑ።